አንዳንድ ሰዎች አሉ አፌ እንጂ ልቤ ንጹህ ነው ይላሉ። ውሸታሞች ናቸው። እገሊት አፏ እንጂ እኮ ልቧ እኮ የዋህ ነው ይባላል። ውሸት ነው። አልችልም፣ እኔ እኮ ደደብ ነኝ፣ እኔ ሰነፍ ነኝ፣ እኔ ማርለባ ነኝ፣ እኔ እኮ በቃ መስራት ማልችል ሰው ነኝ። እችላለሁ፣ መጻፍ እችላለሁ፣ መስራት እችላለሁ፣ ሀገሬን ለማገልገል ዝግጁ ነኝ። ይሄ ቃል ደግሞ ሲወጣ ሃይ ቫይብሬሽናል ወርድስ ናቸው። በጣም ኃይለኛ ንዝረት ያላቸው ቃላት ናቸው። ዛሬ ምርጥ ነገርን ስለ ቃላት ይዤላችሁ ቀርብ ያለው የቃላት ኃይሎቻችንን ተንትነን እናያለን። በተለይ ደግሞ ጥንታውያን ኢትዮጵያ ስለ ቃላት ምን አይነት እሳቤ ነበራቸው የሚለውንም በተለይ ወደፊት ጥናት ልታደርጉ ለምትፈልጉ ሁሉ እሱንም እውነታውን ይዤላችሁ ቀርብ ያለው። እንግዲህ ዛሬ ስለ ቃል ነው የምናየው። ቃል ከፍተኛ ምስጢር ነው። ለምሳሌ ሰማያት በእግዚአብሔር ቃል ጸኑ፣ ብርሃንም ይሁን አለ፣ ብርሃንም ሆነ ይላልና ቃል ከፍተኛ ምስጢርን የያዘ በመሆኑ ነው ዛሬ ተንተን አድርገን የምናየው። መጀመሪያ ግን ምነግራችሁ ስለ ዝርዋን ቃላት ነው። ብትን ቃላት የሚባሉ ነገሮች አሉ። ዝርዋን ማለት የተበተኑ አካል የሌላቸው፣ ህላዌ አኗኗር የሌላቸው፣ የራሳቸው ገጽ የራሳቸው መልክ የሌላቸው፣ የራሳቸው አካል የሌላቸው ግን ዝርው የሆኑ ብትን የሆኑትን ኢትዮጵያውያኑ ምን ይሏቸዋል? ዝርዋን ቃላት ይሏቸዋል። ለምሳሌ ቅዱስ ያሬድ ምን ይላል? ዋይ ዜማ ዘሰማይኩ በሰማይ መላእክት ቅዱሳን መላእክት ከሰማይ ቅዱስ 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 እያሉ ሲያመሰግኑ የሰማሁት ዜማ አስደናቂ ነው ይላል። ስለዚህ ሰምቷል ማለት ነው። ይህ ከመላእክት የሚነገረው ቃል ፍሬ ነገር ያለው ነው፣ ይደመጣል። ግን በራሱ ይሄ ቃል ነው ብለህ ልታየው አትችልም። ቃሉን ግን ምስጋናውን ታደምጠዋለህ ማለት ነው። ይሄ እንግዲህ ምን ይባላል? አተርጋውን ይባላል። ሁለተኛ በርፎሪኮን የሚል ቃል ነው። ይሄ ደግሞ ለምሳሌ አበው ሊሆን ይችላል ወይም ነቢያት ሊሆን ይችላል፣ ከእግዚአብሔር ሰምተውታል። የሰሙት ያደመጡት ቃል ለምሳሌ ወደ ለሙሴ 575 ጊዜ እግዚአብሔር ተነጋገረው ይላል። ወነበቦ እግዚአብሔር ለሙሴ ወይቤሎ እግዚአብሔር ሙሴን አለው፣ እግዚአብሔር ሙሴን አለው ይላልና እንግዲህ ይሄ ሰምቶታል። ግን የሰማውን ቃል ሊጨብጠው ሊዳስሰው አልቻለም እና እንደ ድምፅ ይሰማል። አካላዊ ቃል አይደለም፣ አካል ያለው ቃል ሳይሆን የግብር ስም ሆኖ ይወጣል፣ ይሰማዋል ማለት ነው። እና በቃ ከእግዚአብሔር ይወጣል ወደ አባቶች ጆሮ ወደሚሰማው አካል ማንም ይሁን ማን ለዛ ድምፅ የተመረጠ ወይም ለዛ ያንን መልእክት እንዲሰማ የተመረጠ ካለ ወደ ጆሮ ይገባል ማለት ነው። ያን ቃል እንግዲህ በርፎሪኮን ብለው ይጠሩት ነበረ። ሌላው አትሪኮን ነው። አትሪኮን በሁለት መልኩ ነው ልታወጣው የምትችለው። አንደኛ ከሰው ከመላእክ ሊወጣ ይችላል። እኔና እናንተ እኔ አሁን ለምሳሌ እየተናገርኩ ነው፣ ቃሌን በጆሮአችሁ እያደመጣችሁ ነው ባላችሁበት። ግን ይሄ የተናገርኩትን ቃል በራሱ ቆሞ በራሱ ማንነት ወይም ቆሞ ልትጨብጡት ልትዳስሱት እና ልትነኩት አይኔ ይሄ ጆሮ ይሄ ልትሉት አትችሉም። ተበትኖ በሞገድነቱ ታደምጡታላችሁ። ወይም መላእክትም ቢናገሩ ያው ነው፣ ሰውም ቢናገር ያው ነው። ይሄ ቃል ምንድነው? ይወጣል፣ ተቋጥሮ በጆሮ ውስጥ ይገባል። የቃላቱ አጠቃላይ ማለት ነው። እና ወይም ደግሞ ግዕዛን የለሽ ከሆኑት ለምሳሌ ከእንስሳ ለምሳሌ ሊጮህ ይችላሉ። ከእንስሳት ከአራዊት የአራዊት ድምፅ አለ፣ እንስሳት የሚያወጡት ድምፅ አለ፣ ወፎች የሚጮሁት ጩኸት አለ። ከነዚህም ድምፅ ይወጣል፣ ትሰሙታላችሁ። ይሄ ብቻ ሳይሆን ደግሞ እነዚህ ነፃነት ከሌላቸው በደመ ነፍስ እንትን ያሉት ናቸው። ወፎች ይጮሃሉ፣ ጥንዚዛዎች ጥዝ ይላሉ፣ በጎች የራሳቸው ጩኸት ድምፅ አላቸው፣ ውሾች የራሳቸው ድምፅ አላቸው፣ ድመቶች የራሳቸው፣ የዱር እንስሳው አዱር አራዊቱ፣ የሰማይ አዕዋፉም በልብ የሚሳበው በእግር የሚሽከረከረው በክንፍ የሚበረው ሁሉ የራሱ የሆነ ድምፀት አለው። ይህ ድምፀትም አትሪኮን ይባላል። ግን ይሄ ድምፅን ወይም እኛ የምናወጣውም የሰውም ቃል ቢሆን ልትጨብጡት ልዳስሱት አትችሉም። ግን ወደ ጆሮ ውስጥ ይደመጣል፣ ይሰማል። ራሱን ችሎ አካል ያለው አይደለም። ይሄ ነው እንግዲህ አትሪኮን የሚለው። ሌላው ደግሞ ለምሳሌ ከደወል ሲል በአየር ላይ
ድው ሲል መሰንቆ፣ በገና፣ ዋሽንት፣ ክራር፣ የዜማ መሳሪያ፣ የሙዚቃ መሳሪያዎች ሁሉ ይጮሃሉ። ሲጮሁ በአየር ላይ እንደ ሞገድ ተበትኖ ይሰራጫል። ትሰሙታላችሁ። ይሄ እንግዲህ አትሪኮን ልትሉ ትችላላችሁ። ምልአተ አካል የራሱ የሆነ ምልአተ ገጽ የፊት ምልአተ አካል የለውም። እና እነዚህ ምን ቃላት ይባላሉ? ዝርዋን ቃላት ይባላሉ። አሁን ምነግራችሁ አስቡት የሰው ልጅ ምን ያህል ኃይል እንዳለው። እንኳን እኛ ቀርቶ ከድምፅ ካላቸው ከመሰንቆም፣ ከክራርም፣ ከበገናም፣ ከእንዚራም፣ ከአርጋኖንም ወዘተርፈ የሚወጡት ድምፆች አሉታዊ አዎንታዊ ነገሮች እንዳሏቸው የጎንዮሽ ጉዳት ሁሉ እንዳላቸው ልናውቅ ይገባል ማለት ነው። ለምሳሌ አሁን አንዳንድ ሰዎች አንዳንድ ድምፅ ያስፈራቸዋል፣ ያስጨንቃቸዋል። ለምሳሌ ለየት ያለ አስፈሪ የሆነ ለምሳሌ የሆረር ፊልም አይታችሁ ታውቃላችሁ? የሆረር ፊልም ሲታይ ያ ፊልም ብቻ አይደለም እንዲያስፈራ ሆኖ የሚሰራው፣ የድምፅ ባለሙያዎች አሉ ፊልሙ ላይ ማለት ነው። ሳውንድ ኢንጂነሮቹ የሚያስፈራ ፍሪኩዌንሲ ንዝረትና እርግብግብታ ያለው ድምፅ ከባክግራውንዱ ላይ እንትን ይላሉ እና ያን ድምፅ ስትሰሙ ሰውነታችሁ የመጨነቅ ነገር አለ፣ የማስፈራት ነገር አለ። በአንጻሩ ደግሞ ለስለስ ያለ ነገር ስትሰሙ ድምፁ ሰውነትን ሪላክስ የማድረግ ጠባይ ያለው። ስለዚህ እንኳን አይደለም ከሰው የሚወጣ ቃል፣ ከእንስሳ የሚወጣ ቃል፣ ከአራዊት የሚወጣ ቃል፣ ከወፎች የሚወጣ ድምፅ፣ ከጸናጽል፣ ከበገና፣ ከመሰንቆ፣ ከእንዚራ፣ ከአርጋኖን የሚወጡ ድምፀቶች ራሳቸው የሚፈጥሩት እርግብግብታ አንዳንዴ ያስጨንቃቸዋል፣ አንዳንዴ ደግሞ ዘና እንድትሉ ያደርጋቸዋል። አንዳንዱ ሽብርብር ያደርጋል፣ አንዳንዱ ደግሞ እንደ በገና ለምሳሌ መንፈስን የማረጋጋት ኃይል አላቸው። ስለዚህ ቃላት ወይም ድምፀቶች ያላቸው ኃይል እንኳን አይደለም ከሰው የሚወጣ ከነዚህ እንኳን የሚወጣ ልንረዳጋ። ለምሳሌ ከነዚህ እንኳን አንዳንድ ምሳሌ ኢትዮጵያዊ ምሳሌ ብጠቅስላችሁ፣ ለምሳሌ ናብሊስ የሚባል አንድ የማዕድን አይነት አለ እና ናብሊስ በጣም ደስ ይላልና ዛያረሶ ለህማም ይላል። በቃ ድምፁ ይሄ ማዕድን ድው ወይም ስትነኩት ወይም እንትን ስትሉት በጣም በሽተኛ ራሱ ኢቭን ይረሳል ህመሙን። ድምፁ በጣም ኃይለኛ ኃይል አለው ማለት ነው። ወላዶች ለምሳሌ በኢትዮጵያ ዶክመንት ምን ይላል? በጣም በምጥ የሚጨነቁ በሽታ ላይ ያሉ አንዲት ሴት ለምሳሌ ያንን የናብሊስ ድንጋይ ተገኝቶ ቢመታላት ጆሮዋ ላይ ምጧን ጭምር የምጧን በሽታ ሊያስረሳት ይችላል ማለት ነው። ያም እንግዲህ የሚያወጣው ድምፅ ምን ያህል የሚያረጋጋ ኢቭን በሽታን ሁሉ ሊያስረሳ የሚችል ድምፅ እንደሆነ ልንረዳ ይገባል። ከኛ አንደበት የሚወጣው ደግሞ ራሱን ችሎ ነው። በኋላ እመጣበታለሁ። ለምሳሌ አሁን ናብሊስ ያረጋጋል፣ ደስ ያሰኛል፣ ደስ ማለት ጥሩ ሙድ ላይ እንድትሆኑ ያደርጋል፣ እርጋታን ይሰጣል ብለው ኢትዮጵያ ሊቃውንት እንደጻፉ፣ በአንጻሩ ደግሞ ሊያሸብሩ ሊያስፈሩ የሚችሉ ድምፅ ያላቸው ነገሮች ደግሞ አሉ። ለምሳሌ እብነ ሐሪክ ይባላል፣ ህልቀተ ንጉስ፣ ማኅተመ እስክንድር፣ መርሐውተ ገነት አንድሮሜዳ ቁጥር 2 ላይ ያነቡ እና አሁን ይሄ ከባድ ማዕድን ለምሳሌ ድምፁ በጣም የሚያስጨንቅ ድምፅ ነው። ምን ያደርጉ ነበረ? በተለይ ይሄን ማዕድን ይሄ የሚያስፈራውን ማዕድን በረሃ አካባቢ ባለ ቦታ ላይ ዝናብ ሲዘንብ ክረምቱ ውሃ ይዞ ከርሞ በጋ ላይ የሚደርቅ ወንዝ ውስጥ ነበረ ያን የከበረ ድንጋይ የሚፈልጉት። እንግዲህ ቅርጹ የሰው ጭንቅላት ይመስላል። ሲታይ ላዩ አረንጓዴ ነው። ስትወቅሩት ግን ውስጡ ቀይ ነው። ውስጡ ቀይ ቅርጽ ያለና ማታ ማታ በተለይ የጥንት ኢትዮጵያውያን ሲወቅሩት ቦግልም ብልሽ ድርግም ቦግልም የሚል ብርሃን ይረጫል። ዲኮሬሽን ላይት አይነት ይመስላል እና ሲወቀር የንስር ስዕል የንስር ስዕል ክንፉን እንትን ብሎ አለበት። አሁን ምን ያደርጉት ነበረ? ለምሳሌ ነጋሪት ላይ፣ መለከት ላይ፣ እንዚራ ላይ፣
አርጋኖን ላይ ሲያደርጉት የሰው እጅ ሳይነካው ይመታል እና ከሩቅ ነው የሚሰማው ድምፁ። በጣም አስጨናቂ ድምፅ ወይም አስፈሪ ድምፅ ነው የሚሰጠው። እና ምንድነው የሚሉት ኢትዮጵያውያኑ በተለይ ስለ እንቁ ጥበባት በተናገሩበት መጽሐፋቸው ላይ ድምፁ ግርማ ያለው የሚያርድ የሚያንቀጠቅጥ ነው የሚሆነው። እንደውም ጠቢቡ ንጉስ እስክንድር ስለ ጎግና ማጎግ ባለፈው አቅርቤላችኋለሁ። ያንን ቪዲዮ ወደ ኋላ መለስ ብላችሁ መመልከት ትችላላችሁ። ዘአጽኦሙ ለጎግ ወለማጎግ በዝንቱ እብን ይላል እና ሰበዳአት የሚባሉ የተለያየ ህብር ያላቸው እነዛን አስፈሪ አውሬዎች እንዳይወጡና ምድርን እንዳያጠፏት የዘጋባቸው በነዛ የከበሩ ድንጋዮች ወይም መሳሪያ ነው። በዛ ድምፅ አስፈሪ ድምፅ በሚያወጡት የከበሩ ማዕድን ወይም ድንጋይ ነው የዘጋባቸው እና ያ ድምፅ ሲጮህ ድው 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 ሲል በጣም እየፈሩ ይሸሻሉ፣ ወደ ምድር አይመጡም። ድምፁ ሲቀንስ ወደ ምድር ለመምጣት ሙከራ ያደርጋሉ። ድምፁ ደግሞ ስለሚበረታ እንደገና ደግሞ ይሸሻሉና የሚያወጣው ድምፅ በጣም አስፈሪ በጣም አስጨናቂ ስለሚሆን ከዛ አስፈሪነቱ የተነሳ እነዛ እንኳን አስፈሪ አውሬ መልክ ያላቸው ሰበዳአት የሚባሉ አደገኛ ፍጡራን እንኳን ይሸሻሉ ያን ድምፅና። እንግዲህ ወደ ምስጢሩ ስንመጣ ቃል ከልብ ይወጣል። ቃል ከልብ ይወጣል። ስለዚህ ቃላችን የልባችን ወይም የሐሳባችን ውጤት ነው። የሐሳባችን የልባችን ልጅ ነው ማለት ነው። ቃላችን የልባችን ልጅ ነው። በልባችን ያሰብነውን ነው የምንናገረው። ለምሳሌ ሽንት ቤት ይሸታል። ሽንት ቤት የሚሸተው ለምንድን ነው? ለምሳሌ ላዩ እኮ በባኞ በእብነ በረድ በምን ተሰርቶ ሊሆን ይችላል። ላዩ ውስጡ የተከማቸው ቆሻሻ ግን ወጥቶ በአፉ በሽንት ቤቱ አፍ ወጥቶ በጣም ለአፍንጫ የሚያስከፋ ቆሻሻ ነው። ሽታች አፍንጫችንን ሁሉ ሊደፍን ይችላል። ስለዚህ ከልብ የሚወጣውን ነው አፍ ሊናገር የሚችለው። አንዳንድ ሰዎች አሉ አፌ እንጂ ልቤ ንጹህ ነው ይላሉ። ውሸታሞች ናቸው። እገሊት አፏ እንጂ እኮ ልቧ እኮ የዋህ ነው ይባላል። ውሸት ነው። ቃላችን የሐሳባችን ውጤት ነው። ቃላችን ደግሞ ቋንቋችን ነው። ስለዚህ በጣም መጠንቀቅ ያስፈልጋል። ሰው እንግዲህ ከልቡ የተረፈውን ነው ወይም ከልቡ ነው የሚወጣው። ቃል የልቡ ልጅ ነው ማለት ነው። ቆሻሻ ቃል የሚያወጡ ሰዎች ልባቸው የቆሸሸ ነው ማለት ነው። ልባቸው የቆሸሸ ነው። ስለዚህ ከቃል ነው ከልብ ነው ከልባችን ነው ቃላችን የሚወለደው። ስለዚህ ልቤ ንጹህ ነው አንደበቴ ነው አይሰራም። ቃል የልብ ውጤት ነው። ስለዚህ እሳቢያችን፣ ቃላችን፣ ኃይላችን የተሰናሰሉ የተያዙ ናቸው ሁልጊዜ። ስለዚህ ልነግራችሁ የምፈልገው ትልቅ ጉዳይ አለ። ቃላችን የራሱ የሆነ ቫይብሬሽናል ፍሪኩዌንሲ አለው። ቅድም ነግሬያቸዋለሁ። ለምሳሌ የሚያሸብር፣ የሚያርድ፣ የሚያስደነግጥ ድምፅና ቃል እንደሰማ ነው። እንደ ናብሊስ ደግሞ የሚያስደስት የሚያረጋጋ ድምፅ ከነዛ ድንጋዮች ሁሉ እንደሰማ ነው። ከሰው የሚወጡ ቃላቶች ደግሞ የበለጠ ናቸው። ከነዛ ማዕድናት የበለጠ ለምሳሌ ቫይብሬሽናል ፍሪኩዌንሲያችን ምንድን ነው? ብዙም አልላችሁም፣ በአጭሩ ነው የምነግራችሁ። ለምሳሌ አልችልም፣ እኔ እኮ ደደብ ነኝ፣ እኔ ሰነፍ ነኝ፣ እኔ ማርለባ ነኝ፣ እኔ እኮ በቃ መስራት ማልችል ሰው ነኝ ስንል ይሄ ምንድን ነው ማለት ነው? በጣም ዝቅ ያለ ቫይብሬሽናል ወርድ ናቸው። የሞቱ ደቀማቱ በቃ ደካማ እርግብግብታ ያላቸው ቃላት። አልችልም፣ እኔ ሰነፍ ነኝ፣ እኔ እንደዚህ ነኝ። ቃሉ ራሱ በጣም ደካማ ንዝረት ያለው ኃይል የለሽ ቃል ነው። እችላለሁ፣ ዝግጁ ነኝ። ልብ አድርጉ። እችላለሁ፣ መጻፍ እችላለሁ፣ መስራት እችላለሁ፣ ሀገሬን ለማገልገል ዝግጁ ነኝ። ይሄ ቃል ደግሞ ሲወጣ ሃይ ቫይብሬሽናል ወርድስ ናቸው። በጣም ኃይለኛ ንዝረት ያላቸው ቃላት ናቸው። አሁን በደንብ ለይተን ማወቅ አለብን። ስለዚህ ራስህን መግደልም ትችላለህ፣ ራስህንም ከፍ ማድረግ አልችልም ካልክ አትችልም፣ በቃ አደከምከው። ያወጣኸው ቃል አንተን ራሱ ገለሃል። እችላለሁ፣ እሰራለሁ፣ እንዲያደርጋለሁ። ይሄን ቃል ስታወጣው ደግሞ ዝግጁ ነኝ፣ ለዚህ ሚሽን ዝግጁ ነኝ ስትል
ይሄ ያወጣው ቃል ወይም ያወጣሽው ቃል ከፍተኛ ንዝረት ያለው ቃል ነው፣ ኃይል ያለው ቃል ነው ማለት ነው። ስለዚህ ይሄንን በደንብ መጠንቀቅ ያስፈልጋቸዋል። የምትናገሯትን ቃል በደንብ ማሰብ ያስፈልጋቸዋል ከማውጣታችሁ አስቀድሞና መልካም ጉልበት የሚሰጡን አሉ፣ ኔጌቲቭ ኢነርጂ ደግሞ አሉታዊ ኃይል የሚሰጡን አሉ። ለምሳሌ መልካም ቃላት ስታወጡ ፖዚቲቭ ኢነርጂ ነው የሚከባችሁ። ለምሳሌ ምስጋና ራሱ አንድ እኮ ነው። ማመስገን በመከራ ውስጥ ሆኖ ማመስገን መቻል እንደ ኢዮብ ማለት ነው። እና መልካም ቃላትን ስታለማምዱ፣ መልካም ቃላትን ስትደጋግሙ በጣም የሆኑ ከፍተኛ የሆኑ ኃይል ያላቸው ቃላት በቃ ኃይል ያላቸውን ሰዎች ወደ እናንተ ያቀርባል ማለት ነው። ኃይል ያላቸውን ሰዎች፣ መልካም ንግግር በተናገራችሁ ቁጥር ወደ እናንተ የሚመጡት ሰዎች መልካም ሰዎች ናቸው ማለት ነው። መልካም ጤንነትን ታገኛላችሁ። ሁሌ የምናወጣው ቃል መድኃኒትም ነው፣ የምናወጣውም ቃል ገዳይ ነው። ምሳሌ 18:20 ምን ይላል? የሰው ሆድ ካፉ ፍሬ ይሞላል አለ። በቃ ከንፈሩም ከሚያፈራው ይጠግባል። ሞትና ሕይወት በምላስ እጅ ናት፣ ከንፈሩም ከሚያፈራው ይጠግባል። ብልጽግናም ድህነትም እዚህ ውስጥ ናት። ይሄን ቃል በደንብ አስቡት። አሁን እንደ ሀገር ለምን የተቸገርነው? እስቲ ወደ መፍትሄ እንምጣ። ቃላት ይኸውላችሁ፣ ለዚህ ነው እኮ ሞትም ሕይወትም በምላስ እጅ ናት አለ። ሞትንም ሕይወት ወሞት ውስተ እደ ልሳን ይላል። ሞትን መጥራት ትችላለህ በምላስ፣ ሕይወትን በምላስ መጥራት ትችላለህ። ሁለቱም ምርጫ ነው፣ ያንተ ምርጫ ነው። ፖዚቲቭ ወርድስ ተጠቅመ ፍሬውን መብላት ትችላለህ። ኔጌቲቭ ወርድስ አሉታዊ ጎኑን ማምጣት ትችላለህ። አሁን የምንናገረው ቃል አዎንታዊ ወይም አሉታዊ ኃይል አላቸው። አሁን ኢነርጂ ነው እያወራን ያለ ነው ተመልካቾቻችን፣ ቀላል ነገር አይደለም። እንደምታስቡት አይደለም። ቃል እንደምታስቡት ተራ ነገር አይደለም። እየነገርኳችሁ ነው። በጣም ከባድ ነው። በአካባቢ በራሳችን መጀመሪያ፣ ከዛ በምንኖረው አካባቢ፣ ከዛም አልፎ ተርፎ በሀገር ደረጃ፣ በአህጉር ደረጃ፣ በዓለም ደረጃ ከፍተኛ የሆነ አሉታዊ ወይም አዎንታዊ ነገር ማምጣት የሚችል ነው። አሁን ሀገር በማረስ ብቻ በመቆፈር ኢንዱስትሪዎችን በማቋቋም ትልልቅ ትምህርት ቤቶችን በመክፈት ብቻ ልታድግ አትችልም። ይሄን በጣም አስመሩበት። የቃላትን ኃይል መጠቀም ያልቻለች ሀገር ብዙም ትርጉም የላትም። ቃላት ያነሳታል ሀገርን፣ ቃላት ይፈውሳታል ሀገርን። ቃል ደግሞ በአንጻሩ ሀገርን ያፈርሳል፣ ያደህያል፣ ባዶ ያስቀራል። አሁን ለምሳሌ ኢነርጂ አሁን ሰማይ ስማ፣ ምድር አድምጪ፣ ሰማይ ስማ፣ ምድር አድምጪ፣ ሰማይ ዝናብ እንዳትሰጥ ተናበቡ ማለት ነው። አሁን ከነዚህ ቅዱሳን ሰዎች የወጣውን ቃል ኃይል ስላለው ዘጋ ሰማይን ማለት ነው። በእምነት ዘጋ። ሰማዩ ራሱ ዝናብ አላዘንብ አለ እንደማለት ነው። ምናወጣው ቃል ቀላል አይደለም። ለምሳሌ ሀገራችን እንወድሻለን፣ ሀገራችን እናከብርሻለን፣ ሀገራችን እናገለግላለን፣ አንቺን ከፍ በይ ስትሏት ሀገር ታደምጣለች። ሁሉም ተፈጥሮ ኃይሎች የተያያዙ ናቸው። ዝም ብሎ ባዶ ስፔስ የለ፣ ሁሉም ተያይዘዋል። ለምሳሌ በኋላ ላይ መጣበታለሁ። ለምሳሌ ኢየሩሳሌም ብረሳሽ ቀኝ ትርሳኝ፣ ሀገሯን ነው የሚያናግሯት እኮ። ስለ አንቺ ባልመሰክር አንደበቴ ይዘጋ፣ ሀገሯን ነው የሚያናግሩት። አንቺ ሀገር ይሄ ምንድን ነው የሚወጣው ቃሉ አይደለም። ቃሉ ሀገርን ያክማል፣ ከፍ ያደርጋል። ቃል ሀገርን ያፈርሳል። አሁን ወደ ምስጢሩ እንግባ። አሁን ይህን መርሃ ግብር የምታደምጡ ሁላችሁም ከዚህ በኋላ የምትናገሩትን ቃል ምን መሆን እንዳለበት እንደምትረዱ ሙሉ እምነት አለኝ። እንደ ሀገር እናስብ። መጥፎ ቃላት፣ የሐሰት ቃላት፣ የስድብና የሐሜት ቃላት፣ ገዳይ ቃላት፣ የሽንገላ ቃላት፣ የሚሰብሩ ቃላት፣ ክፉ ቃላት፣ የሞት ቃላት፣ የርግማን ቃላት፣ አቁሳይ ቃላት፣
የጥላቻ ቃላት የሚያወጣ ማህበረሰብ ከበዛ በጣም ኔጌቲቭ ኢነርጂ ነው እየወጣ ያለው ከዛ ማህበረሰብ አፉ። ግማሹ የሐሜት ቃል፣ ግማሹ የስድብ ቃል፣ ግማሹ የሽንገላ ቃል፣ ግማሹ አቁሳይ ቃል፣ ግማሹ የጥላቻ ቃል ሲያወጣ አየሩ ሁሉ በምን ይሞላል? በኔጌቲቭ ኢነርጂ ይሞላል። ቃል ኃይል አለዋ። ቅድም እንዳየነው ጠቢቡ ሰሎሞንም እንዳለው በዚህ ቃል ምክንያት ሀገር ትደህያለች። በቃ ሀገር ትቆስላለች፣ ሀገር ትደማለች፣ ሀገር ትወድቃለች። እነዚህ አይነት ኔጌቲቭ ቃላት የሚያወጡ ህዝቦች ሲመጡ ሞት አለ። ምክንያቱም ሰው ህይወትና ሞት አንደበተ ነው አይደል ያለው? በቃ ሞት አለ፣ ስቃይ አለ፣ ሐዘን አለ፣ እንባ አለ፣ ሰቆቃ ሁሌ አለ። ምክንያቱም እነዚያ ሰዎች ሁሉ የሚያወጡት ቃል ኔጌቲቭ ቃል ነው ማለት ነው። እና አቁሳይ ቃል፣ የርግማን ቃል፣ መጥፎ ቃል፣ ስድብ ቃል፣ ሐሜት ቃል፣ ገዳይ ቃል፣ የሽንገላ ቃል፣ የሚሰብር ቃል፣ ክፉ ቃል፣ የሞት ቃል፣ የሰቆቃ ቃል፣ የርግማን ቃል፣ አቁሳይ ቃል፣ የጥላቻ ቃላት ሁሌ ነው የሚያወጡት። ያ እንግዲህ ይሰባሰብና ሀገርን ሲያስለቅስ ሞት፣ ስቃይ፣ ሐዘን፣ እንባው፣ ሰቆቃው፣ እንግልቱን ያመጣል። አሁን ብዙ እንደዚህ አይነት ኔጌቲቭ ኢነርጂ ነው የሞላው ማለት ይቻላል። እኔ ስንት ፐርሰንቱ አላቅምና ኔጌቲቭ ኢነርጂ ሀገር ሁሌ አሁን ሀገራችን በሐዘን ውስጥ በሞት በለቅሶ ውስጥ ያለችው ይሄ ቃል የሚወጣው ቃል ተደማምሮ የሚፈጥርባት በጣም አስደንጋጭና አሉታዊ ሐዘንን ይወልዳል ይላል። የሚወጡት ቃላቶች አደገኞች ናቸው። ሳናውቅና ከመናገራችን በፊት እናስብ፣ ከመርገማችን በፊት እናስብ። ሳናውቀው ነው ኃይል የምናወጣው፣ ወይም ተፈጥሯችን አልተረዳነውም ከሆነ ሌላ ጉዳይ ነው፣ ምንም ማድረግ አይቻልም። ግን በአንጻሩ የበረከት ቃል፣ የእውነት ቃል፣ መልካም ቃላትን፣ አመስጋኝ ቃላትን፣ የአክብሮት ቃላትን፣ የፍቅር ቃላትን፣ ያማሩ ቃላትን፣ የጥበብ ቃላትን፣ ፈዋሽ ቃላትን የምስጋና ቃል በመከራ ውስጥ እንደ ኢዮብም እያሉ የምስጋና ቃላትን ማውጣት የሚችሉ ህዝቦች ሲመጡ ደግሞ የሚያወጡት ከፍተኛ የፍቅር ኃይል፣ ፖዘቲቭ ኢነርጂ ሀገርን በደስታ፣ በፍቅር፣ በሰላም፣ በበረከት፣ በእምነት፣ በእውነት፣ በእውቀት፣ በማስተዋል እንዲመላ ያደርጋል ማለት ነው እና መልካም ቀኖችን ለሀገር ያሰጣሉ። መልካም የበረከት ምክንያቱም ይሄ ሁሉ የሚያወጣው የበረከት ቃል ስለሆነ ፖዘቲቭ ኢነርጂ ነው። ኢነርጂ ደግሞ ትልቅ ኃይል፣ መብራት የምታበራው እኮ ኢነርጂ፣ ሁሉም ነገር ኃይል ነው፣ ኃይል ይፈልጋል። ስለዚህ ሀገርን ለማሳደግ እነዚህ የበረከት ቃላት፣ የምስጋና ቃላት መውጣት አለባቸው። ይሄን ስታደርጉ ነው እንጂ ምንም ፋብሪካ ቢሰራ ምን ብትለው አይደለም። በጎ ቃላትን የሚናገር ማህበረሰብ መገንባት ካልተቻለ በስተቀር ይሄ ነው ሀገርን ሊጎዳም ሊጠቅምም የሚችለው። ስለዚህ ሽማግሌዎች መርቀው እንዲያልፉ መደረግ አለባቸው። አልቅሰው ሀገርን ረግመው ካለፉ ያ እርግማን ደግሞ ሌላው ትውልድ ያጭደዋል። በጣም ጥሩ አይደለም እና ሀገራቸውን መርቀው እንዲያልፉ ሁልጊዜ ትልልቅ ሰዎችን እንደ ሀገር መንከባከብና ሀገርን ባካችሁ መርቃችሁ ሙቱም ማለት አለብን። እነሱም አይርገሙን። የሚያልፍ ውሃ አይውሰድ፣ የሚሞት ሽማግሌ ያርገምህ ይባላልና ሽማግሌዎችም ግድ የለም መርቃችሁን ሙቱ። ምንም ለእናንተ ሲሆን ብናከብራችሁ፣ ብንጦራችሁ፣ በጎ ብናደርግላችሁ ጥሩ ነበረ። እኛ ሰነፍ ትውልድ ሆነን እናንተን ባንጦርም ባንንከባከብም ግን መርቃችሁን ሙቱ።